ከአዲስ አበባ 30 ኪሎ ሜትር ርቀት ላይ ብቻ በምትገኘው በመናገሻ ማርያም አብረን እናክብር። የኦሪት መስዋዕት ከተሰዋባቸው ጥቂት ቦታዎች አንዱ የጌታችንና የመድኃኒታችን ግማደ መስቀል ከግሸን በፊት ያረፈበት ቅዱስ ቦታ እመቤታችን ቅድስት ድንግል ማርያም በስደቷ ወራት ከቆየችባቸው ቦታዎች አንዱ እንደሆነም ይነገርለታል። አባ ጊዮርጊስ ዘጋስጫና ሌሎች ቅዱሳን በአካል ተገኝተው የባረኩት የበረከት ቦታ በአራተኛው መቶ ክፍለ ዘመን የተገደመው የመናገሻ አምባ ማርያምና ጋራ መድኃኔዓለም አንድነት ገዳም ስውራን ጻድቃን ሰማዕታት መናኸሪያ በሚባለው በዚህ አንድነት ገዳም ወደ 300 የሚጠጉ መነኮሳትና መነኮሳያት ይገኛሉ። ከንባብ እስከ መጻሕፍት ቤት የሚያስተምሩ መምህራንና ከ500 በላይ አብነት ተማሪዎችም በገዳም ውስጥ እየተማሩ ቢሆንም የምግብና ሌሎች አጋዥ ቁሳቁስ ችግሮች ያሉባቸው ናቸው። ስለሆነም ለበዓሉ የሚመጡም ሆነ ይህን መልእክት የሚከታተሉ ሁሉ የነገ ቅድስት ቤተ ክርስቲያን ተተኪ ሆኑ የአብነት ተማሪዎቹን እንዲደግፉ በዚያው አጋጣሚ